እኔ የምለውን ደግመህ ትላለህ። እሺ። ቀይ ቀይ ቢጫ ቢጫ የሳር ከለር ምን አይነት ነው? አረንጓዴ። እሺ ድገምልህ። እሺ። እኔ የምለውን ደግመህ ትላለህ። ቀይ ቀይ ቢጫ ቢጫ የሳር ከለር ምን አይነት ነው? አረንጓዴ። እኔ የምለውን ደግመህ ትላለህ። ቀይ ቀይ ቢጫ ቢጫ የሳር ከለር ምን አይነት ነው? አረንጓዴ። እኔ የምለውን ደግመህ ትላለህ። ቀይ ቀይ ቢጫ ቢጫ የሳር ከለር ምን አይነት ነው? ቀይ። አራት ይገደስ። እኔ የምለውን ትያለሽ። ቀይ ቀይ ቢጫ ቢጫ የሳር ከለር ምን አይነት ነው? ቀይ የሳር ከለር ምን አይነት ነው? አረንጓዴ። ድርገምልሽ ጥያቄው? አዎ። እኔ የምለውን ትያለሽ። ቀይ ቀይ ቢጫ ቢጫ የሳር ከለር ምን አይነት ነው? የሳር ከለር ምን አይነት ነው? ጋበስ። ባለቤትህን ገለሃል ተብሎ ፍርድ ቤት ቆሟል። ጠበቃው አልገደለም ብሎ ተከራከረ። ካላመናችሁ በ10 ሰከንድ ውስጥ ትመጣለች አለ ሚስትየው። ሁሉም ወደ በሩ እያዩ ነበረ። ግን ዳኛው ከ10 ሰከንድ በኋላ ጥፋተኛ ነህ ብሎ ፈረደበት። እንዴት አወቀ? ያው አልመጣችም። አትጨነቂ። ጃላው ከባድ በቃ አወቃ። ይማትሳለ እሺ ሬሳው ነው የሚያካው። እሺ ሩጫ እየሮጥክ ነው። ሁለተኛ ላይ ያለውን ሰውዬ ቀደምከው። አንተ ስንተኛ ነው የምትሆነው? ኦኬ እየሮጥኩኝ ሁለተኛ ላይ ያለውን ሰው ቀደምከው። ስንተኛ ነው የምትሆነው አንተ? እኔ እየሮጥኩኝ ነው። ከዛ እየሮጥክ ሁለተኛ ላይ ያለውን ሰው ቀደምከው። ስንተኛ ነው የምትሆነው አንተ? ሶስተኛ ነው አይደለም። ሁለተኛ። እሺ ሁለተኛ ያለው ሰው ቀደምኩኝ አይደለ? ስለዚህ እኔ ስንተኛ የምትሆነው? አንደኛ ነው ታዲያ። ሁለተኛ ሁለተኛ ያለው ከቀደምኩ ሁለተኛ ነው የምትሆነው አንተ። ሁለተኛ ያለው ቀደም። ኦኬ 99,000 ሲደመር 1 ስንት ነው? መቶ ማለት ነው። አይደለም 99,000 ሲደመር 1 ሳያላቀም ይለፈኝ። እሺ 99,000 ሲደመር 1 99,100 99,001 እሺ 99,000 ሲደመር 1 99,901 እንደዛ ነው። 99,1 8 ሲደመር 6 15 ከሆነ 6 ሲደመር 8 ስንት ነው የሚሆነው? ኦኬ 15 ነው ታዲያ። ለምን አገላብጠሽ እኮ ነው ያለሽ? 6 ሲደመር 8 16 6 ሲደመር 6 ነው ያልሽኝ? 6 ሲደመር 8 ኦኬ 10 14 አፍቶብኛል ሲጀምር 6 ሲደመር 8 14 6 ሲደመር 8 ለምን 14 እኮ ነው ታዲያ። ሲደመር 6 14
14 ትክክል። እሺ ከ10 ኪሎ ድንጋይና ከ10 ኪሎ ጥጥ የትኛው ይበልጣል? ድንጋይ ነው። ሞክሪ። 10 ኪሎ 10 ኪሎ ድንጋይ ይመዘናል። ጥጥ 10 አይሞላም ኪሎ። ድንጋይ ነው። ድንጋይ ይበልጣል። ጥጥ እኮ ውሃ ካልተነከረበት ድንጋይ ይመስለኛል። ውሃ ከገባበት ግን ጥጡ ነው አይደለም። ግን እሺ አመሰግናለሁ። ከ10 ኪሎ ድንጋይና ከ10 ኪሎ ጥጥ የትኛው ይበልጣል? በየትኛው ዓለም አሁን ጨረቃ ላይ እኩል ናቸው። እዚህ ከዞን በላይ ከ10 ኪሎና ከ10 ኪሎ ድንጋይና ከ10 ኪሎ ጥጥ የትኛው ይበልጣል? እኩል ነው። 10 ኪሎ ድንጋይ እኩል ናቸው። የትምህርት ቤት የመጀመሪያ ቀን ላይ ፕሮጀክተር ይጠፋል። ፖሊስ 3 ሰዎች ተጠርጣሪ ያደረገ። የመጀመሪያው ተጠርጣሪ ዘበኛ ነው። ዘበኛ ምን እየሰራህ ነበር ሲባል ተማሪ እያስገባው ነበር አለ። ሁለተኛው ርዕሰ መምህሩ ነው። እሱ ደግሞ ቢሮ ነበርኩ አለ። ሶስተኛው ደግሞ ማትስ አስተማሪ ነው። እሱ የመጀመሪያ መንፈቅ ዓመት ፈተና እየፈተንኩ ነበር አለ። ፖሊስ ወንጀለኛው ማን እንደሆነ አወቀ። እንዴት? አንቺ አትይኝ እንጂ በእናትሽ ምን ነው የምትይኝ? እራሱ ፖሊሱ እኔ እንጃ። ከሞክሬ ይቅርብኝ። ከባድ ነው በጣም ማይንድ የሚጠይቅ እንደኔ የሚመስለኝ ወንጀለኛው ዘበኛው ይመስለኛል። እንዴት ማለት ጥፋቱ ማወቅ ያለበት ሁሉም የሚገባው የሚወጣው ሰው ማወቅ ያለበት እሱ ነው። ዘበኛ እንዴት? ያው እሱ ጠብቅ ሲባል ተማሪው ማስገባቱ ሰው ተማሪ ማስገባቱ አይ እኔ ልመልስ። ወንጀለኛ የሆነው ሂሳብ አስተማሪ ነው። እንዴት? ፖሊሱ እንዴት አወቀ? ምክንያቱም መጀመሪያ ትምህርት የተጀመረበት ቀን ነው። እሱ ግን ሲጠየቅ ምን አለ? የመጀመሪያ ዓመት የመንፈቅ ዓመት ትምህርት ፈተና እየፈተንኩ ነበር አለ። ስለዚህ ውሸታም ነው። ትክክል። የተጀመረ ፈተና ሊፈተን አይችልም። ሶስተኛው ነው የሚሆነው። ሶስተኛው ማለት ሶስተኛው ማን ነበር? ሂሳብ አስተማሪው ነው። እንዴት መሰለሽ? የመጀመሪያ ዓመት ላይ መንፈቅ ዓመት ፈተና መፈተን አይችልም። ትክክል። ዋሽቷል ማለት ነው። ትክክል። እሺ የማይበላሽ የምግብ አይነት ምንድነው? ምንም ያህል ጊዜ ቢቆይ የማይበላሽ የምግብ አይነት ምን ነበረ? በእናትሽ አሁን እኛ ቤት የሚቆይ ምግብ የለም። ወዲያ ተሰርት ካንቲባ ምንም ያህል ጊዜ ቢቆይ የማይበላሽ ምግብ የለም። ቃሪያ፣ በርበሬ፣ ሌላ ጊዜ ተቀጥሪናለሽ። እኔ እንጃ አላውቀውም። እንደዚህ ነው የማይበላሽ ምግብ ጤፍ ነው። እንዴት ነው ምግብ ሆኖ ሱፍ፣ ሌላ ማር። አውሮፕላን ተከስክሶ ባህር ውስጥ ገባ። ከዛ በምን ወጣ? በምን ወጣ? ወጥቷል ግን እርግጠኛ ነሽ? እንደዛ ከሆነ ባህር የለም። አይ አይደለም። ወደ ቻይና የሚያስክር መንገድ እናውቀዋለን። ባህር የለም። የለም። እሺ በሚወጣል በሊኩሶ ባህር ውስጥ ገባ። ከዛ በምን ወጣ? በሄሊኮፕተር አይደለም። እንጃ ትንሽ አስብ። ከባድ ነው።
በጀልባ በጀልባ አይደለም። እንዴት ይከሰከሳል? ምኑ ጋር ይከሰከሳል? አውሮፕላን ይተንጣል አይከሰከስም። ተከስክሶ ባህር ውስጥ ገባ። ማን ነው ከስካሹ? እንዴት ተከሰከሰ? እሺ አውሮፕላኑ ሰመጠ። ይሁን ሰመጠ። በምን ወጣ? ምን ጋር ባህር ጋር ሰመጠው? መቼም ሌላ ውስጥ አይሰምጥማ። ያው በሰው ነው የሚወጣው። አንተ ሹፌር እንደሆንክ አስብ። ትልቅ አውቶቡስ እየነዳህ ነው። በመጀመሪያ ፌርማታ 6 ሰዎችን አስገባ። ሁለተኛ ፌርማታ ላይ 3 ሰዎች ወረዱ። ሶስተኛ ፌርማታ ላይ 1 ሰው ወረደ። በአራተኛው ደግሞ 2 ሰዎች ወረዱ። ሹፌር የለበሰው ልብስ ምን አይነት ነው? የደንብ ልብስ ነው። ኖርማል ጎ የሚልስ ነው። ጎ ጽሁፍ ነው ወይስ ልብሱ ያየሽ ነው? ልብሱ የለበስ ነው ያየሽ ነው። ስለዚህ መልሱ ምንድን ነው? መልሱ ያው እኛ ያለ ልብስ ነው ማለት ነው። ትክክል። ሹፌሩን ያደረው እንዴ? ኮመሰለሳ ሞከረ ራሴ ነኝ። ትክክል። የከባድ ጭነት መኪና አሽከርካሪ ከተፈቀደለት ሰዓት ውጪ ሲንቀሳቀስ ይገኛል። ትራፊኮች አዩት፣ ነገር ግን ማንም ሰው አላስቆመው። ለምን? የከባድ ጭነት መኪና መልሺ እሱ ራሱ ትራፊክ ነው አይደለም። በመዘናገት አለፉት። አይደለም። ተፈቅዶለት ይሆናል። ከዛስ ያው ጉቦ ሰጥቶ ነው። ጉቦ ከፍሎ እሺ ይሄን ማናውቀው። እሺ መኪናው እኮ የለም አሽከርካሪው ነኝ። እሺ ስልክ ቁጥር እርስ በርስ ስታበዛው ስንት ታገኛለህ? አሁን ለባሱ አንድ ሲባዛ ሁሉንም ቁጥሮች እንዳለ ማለት ነው። ሲባዛ ሲደመር ስታበዡ 100 አይደለም። እኔ ጃለው አረ ብስሙ እንዴ 10 ዲጂት ላበዛ? አዎ 100 ሺህ ማቅቶኛል። 1 ሚሊዮን ነው። እሺ አሁን ላባዛ ቆይ አረ አስረጅኝና ጥያቄው ስልክ ቁጥር አለ። አይ ኦኬ ስልክ ቁጥር አለ። 0 ሲባዛ ነው ያለው እስከ መጨረሻው ድረስ በጣም ሰዓት ይፈጃል። ሆነ ሰዓት ይፈጃል። ሌላ ቀለል ያለ ጠቂል አላደረኩትም ግን እሺ ስልክ 09 ብሎ አለ ቁጥሮች አለ።